ሰላም ጤና ይስጥልኝ። የኤቢሾ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እንዴት ከረማችሁ? ዛሬም እንደተለመደው እንግዲህ በአንድ ቪዲዮ መጥተናል። ይህ ቪዲዮ እጅግ በጣም በተለይ የሚጠቅማችሁ ስለሆነ እስከ መጨረሻው እንድትከታተሉ ጋብዛለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ፣ የደውል ምልክቱንም በመጫን ኖቲፊኬሽን እንዲደርሳችሁ ቪዲዮ በምለቅ ሰዓት ማለት ነው። ዛሬው ሀሳብ በተለይ ኢትዮጵያ ውስጥ ይታወቃል አፈር እጅግ በጣም ደካማ የሆነ ምርት ከመስጠት እጅግ በጣም እያነሰ እንደሆነ ይታወቃል። እንዴት አድርገን በኖራ ትሪት ማድረግ እንደምንችል ወይም ደግሞ ማከም እንደምንችል እንመለከታለን። ኖራን በመጠቀም አፈርን እንዴት ማከም እንችላለን? አፈር ብዙ ጊዜ አሲዲቲ ስለሚያስቸግረን በተለይ ሃይላንድ አካባቢ ወይም ከፍ ያለ ደጋ አካባቢ አሲዲቲ ስለሚያስቸግር ያንን አሲዲቲ ለመቀነስ በኖራ ማከም ይቻላል ማለት ነው። ምክንያቱም አሲዲቲውን ካላከምኑ በቂ የሆነ እጽዋት ተክለን ምርታማ መሆን ስለማንችል ማለት ነው። ስለዚህ እሱን ለመቀነስ ወይም የፒኤች ቫሊዩን ከፍ ለማድረግ አሲዲቲውን ለመቀነስ ኖራን እንጠቀማለን ማለት ነው። እንግዲህ በዋናነት ኖራን የምንጠቀመው ለማንሳት እንደሞከርኩት በአፈር ውስጥ ያለውን የተለያዩ ማዕድናቶች ከፍ ለማድረግ ነው። በተለይ ካልሽየም፣ ፖታሽየም፣ ማግኔዥየም ለእጽዋቱ እጅግ በጣም ከፍተኛ ጥቅም ያላቸውን ማዕድናቶች በአፈር ውስጥ እንዲኖር ለማድረግ ነው። ሁለተኛ በተለይ የተለያዩ ማይክሮ ኦርጋኒዝሞች ማይክሮቦች በአፈሩ ውስጥ እንዲበዙ ተስማሚ ሁኔታ ለመፍጠር አፈርን ማከም ያስፈልጋል ማለት ነው። በተለይ ደግሞ የተከልነው እጽዋት ስሩ በፍጥነት ወይም በተመቻቸ ሁኔታ ማደግ እንዲችል ሁነኛ መላ ነው ማለት ነው በኖራ አፈርን ማከም። እንግዲህ የተለያዩ የኖራ አይነቶች አሉ። 3 አይነት የኖራ አይነቶችን እንመልከት። አንደኛው አግሪካልቸራል ላይም ወይም ደግሞ ለግብርና የምንጠቀመው በተለይ ብዙ ጊዜ ሪከመንድ የሚደረግ ካልሽየም ካርቦኔት ብለን የምንለውን የምንጠቀመው ይሆናል። ሁለተኛ ዶላማቲክ የምንለው ወይም ደግሞ ካልሽየም ፕላስ ማግኔዥየም በውስጡ ያለ የምንጠቀመው ነው ማለት ነው። በተለይ የማግኔዥየም እጥረት የሚኖርበት ከሆነ አፈሩ በላቦራቶሪ ቼክ ተደርጎ ይሄንን ላይ መጠቀም ይቻላል ወይም ይሄኛውን ኖራ መጠቀም ይቻላል። ሌላኛው ኩዊክ ላይም የምንለው ሃይድሬትድ ላይም ብለን የምንለው ማለት ነው። ብዙ ጊዜ ጀማሪ ለሆኑ ገበሬዎች ይሄ ሪከመንድ አይደረግም። የመጀመሪያውን አግሪካልቸራል ላይም የምንለውን ነው የምንጠቀመው ማለት ነው ኢትዮጵያ ውስጥ ብዙውን ጊዜ ማለት ነው። ስለዚህ ይሄ ለገበሬዎች የሚመከረው አግሪካልቸራል ላይም ወይም ካልሽየም ካርቦኔት ብለን የምንለው ነው ማለት ነው። እንግዲህ እንዴት ነው የምንጠቀመው የሚለውን ስቴፕ ባይ ስቴፕ እንመለከታለን። በመጀመሪያ የትኛውንም የላይም አይነት ከመጠቀማችን በፊት አፈሩ ቴስት መደረግ መቻል አለበት፣ መታየት መቻል አለበት። የፒኤች ቫልዩ መታወቅ መቻል ስላለበት በላቦራቶሪ አፈሩ ቼክ ከተደረገ በኋላ ነው ምን አይነት ኖራ ወይም ደግሞ የኖራው አማውንት ወይም ብዛት የሚታወቀው ማለት ነው። ስለዚህ አይዲያሊ ብዙ ጊዜ እንግዲህ ለእጽዋት ምቹ ነው ፒኤች ተብሎ ወይም የአሲዲቲው ሌቭል ጥሩ ነው የሚባለው ከ6 እስከ 7 ፒኤች ቫልዩ ሲሆን ነው። ከዛ በታች ከሆነ አሲዲቲ ስለሚሆን ማለት ነው። ስለዚህ 5.5 እና ከዛ በታች የሚሆን ከሆነ የፒኤች ቫልዩ አፈሩ በላይም ወይም በኖራ ትሪት መደረግ ይኖርበታል ተብሎ ይታሰባል። ስለዚህ ይሄ በላቦራቶሪ ነው መጀመሪያ ቼክ መደረግ ያለበት። ሁለተኛው የካልሽየም ካልኩሌት መደረግ አለበት፣ የኖራ አማውንቱ ማለት ነው። በፒኤች ቫልዩ ሌብል መሰረት ካልኩሌት ማድረግ መቻል አለብን፣ ሪኳየርመንቱን የሚያስፈልገውን አማውንት ማለት ነው። የተወሰኑትን ስንመለከት ለምሳሌ የፒኤች ቫልዩ ከ5.5 እስከ 6 የሚሆን ከሆነ ከ1 እስከ 2 ቶን ፐር ሄክታር ላይም ብንጠቀም ተመራጭ ይሆናል ማለት ነው። ፒኤቹ ደግሞ ሞዴሬት ሆኖ አሲዲቲው ከ5 እስከ 5.5 የሚሆን ከሆነ ከ2 እስከ 4 ቶን ኦፍ ላይም ፐር ሄክታር መጠቀም
ይጠበቅብናል ማለት ነው። በጣም አሲዲቲ ነው ብለን የምንል ከሆነ ከ5 በታች ከሆነ ደግሞ የላቦራቶሪ ውጤት ከ4 እስከ 6 ቶን ኦፍ ላይም ፐር ሄክታር መጠቀም ይኖርብናል ማለት ነው። በተለይ እንግዲህ ክሌይ ሶይል ብዙ ጊዜ እንደዚህ አይነት ትሪትመንቶችን ይፈልጋል ከሳንድ ሶይል በተሻለ ማለት ነው። ሶስተኛው አፕላይ ማድረግ ነው። እንግዲህ ላይሙን እንዴት ነው አፕላይ የምናደርገው፣ በምን አይነት መልኩ ነው የምንጠቀመው የሚለውን ስንመለከት ያመጣነውን ላይም ወይም ደግሞ ቀደም ካልሽየም ካርቦኔት ያልነውን ዩኒፎርምሊ መሬቱ ላይ ወይም ያዘጋጀነው መሬት ላይ በተመሳሳይ ሁኔታ መሬቱ ላይ መነስነስ ይጠበቅብናል። በተለይ ደግሞ ፕላን ከመትከላችን ወይም ዘር ከመዝራታችን አስቀድመን መሆን መቻል አለበት። መሬቱን በምናዘጋጅ ሰዓት ቢሆን ተመራጭ ይሆናል፣ ዘር ከመዝራታችን ቀደም ብለን ማለት ነው። እነኚህን ነገሮች በመጠቀም ማድረግ ይቻላል ማለት ነው። ሌላኛው አራተኛው ከአፈሩ ጋር ማዋሃድ መቻል አለብን። የምንጠቀመው ላይም ዝም ብለን አፈሩ ላይ ነስንሰን መተው ሳይሆን በደንብ አድርገን አቀላቅለን ከአፈሩ ጋራ ከመሬቱ አፈር ጋራ እንዲዋሃድ ማድረግ መቻል አለብን። ቢያንስ ከ15 እስከ 20 ሴንቲሜትር ጥልቀት ያለው አፈር ጋራ በደንብ አድርገን ማዋሃድ ይጠበቅብናል። ያን እንግዲህ በተለያዩ ሁኔታዎች ለምሳሌ በመቆፈሪያ ልናቀላቅል እንችላለን፣ ወይ ደግሞ በእርሻ ስናርስ በበሬ የምናርስ ከሆነ በዛም ማቀላቀል ይቻላል። ኦር በትራክተርም የምንጠቀም ከሆነ ያንን ማቀላቀል ይቻላል ማለት ነው። በተለይ ደግሞ ኖራ እንግዲህ ቀስ ብሎ ነው ለተክሉ የሚጠቅመው ሰው። ስለዚህ በደንብ አድርጎ ማቀላቀል ለተክሉ ውጤታማ እንዲሆን ያደርገዋል ማለት ነው። ስለዚህ በደንብ አድርገን ከአፈሩ ጋር ማቀላቀል አስፈላጊ መሆኑን መገንዘብ ይኖርብናል። አምስተኛው በተለይ ውሃ እጅግ በጣም አስፈላጊ ነው። ይሄንን ስናደርግ እንግዲህ ወይ ዝናብ ወቅት መጠበቅ መቻል አለብን፣ ወይ ደግሞ በመስኖ ውሃ ማፍሰስ መቻል አለብን፣ መሬቱን ማጠጣት መቻል አለብን። ያ በደንብ ሪአክት እንዲያደርግ ከአፈሩ ጋር በደንብ እንዲዋሃድ ይረዳዋል ማለት ነው። ያ ከሌለ ትክክለኛ ጊዜውን ጠብቆ ጥቅም ላይ ሊውል ስለማይችል ያን ማድረግ ይኖርብናል። እጅግ በጣም ኢፌክቲቭሊ በጣም ጥሩ ውጤት እንዲሰጠን የምንፈልግ ከሆነ ያንን ማድረግ ያስፈልጋል ማለት ነው። ቢያንስ ከ3 እስከ 6 ሳምንት ሊፈጅበት ይችላል። ሙሉ ለሙሉ ደግሞ ውጤታማ ለመሆን ቢያንስ ከ3 እስከ 6 ወር ሊፈጅበት ይችላል ማለት ነው። ከአፈሩ ጋር በደንብ ተዋህዶ ለተክሉ ጥቅም እንዲሰጥ ማለት ነው። መቼ ነው መጠቀም ያለብን? በተለይ ደግሞ ከዩሪያ ጋር ቀላቅለን መጠቀም ወይም ከዳፕ ጋር ቀላቅለን መጠቀም በፍጹም አይመከርም። ይሄ መደረግ የሌለበት ነገር ነው። እጅግ በጣም ብዙ ኖራም መጠቀም የለብንም። በተለይ ደግሞ ፒኤች ቫሊዩ ከ7.5 በላይ ከሆነ ይሄ አያስፈልገውም ማለት ነው። በተለይ ደግሞ ንፋስ የሚኖር ከሆነ በወቅቱ ለንፋስ ሊወስድብን ስለሚችል ያንን ማድረግ አይጠበቅብንም ማለት ነው። ቢያንስ ከ2 እስከ 3 ሳምንት ልንጠብቀው ይገባል። ፈልትራይዘር ወይም ኬሚካል ፈልትራይዘር አፕላይ ለማድረግ ማዳበሪያ ከ2 እስከ 3 ሳምንት ቆይተን ነው ማዳበሪያ ልንሰጠው የሚገባው። እንግዲህ ይሄ አይነት የአፈር ሕክምና ለተለያዩ ተክሎች ለተለያዩ እጽዋቶች ይጠቅማል። ለምሳሌ ለበቆሎ፣ ለስንዴ፣ ለገብስ፣ ለተለያዩ የአበባ እህሎች ቬጅተብልስ፣ ለምሳሌ ካቤጅ፣ ኦኒየን፣ ቶማቶ እንደነዚህ አይነት ነገሮች ምን ተክል ከሆነ ለነዚህ እጅግ በጣም ከፍተኛ ጥቅም አለው። ቡና፣ የተለያዩ ፍሩቶችን የምንጠቀም ከሆነ ለዚህም ከፍተኛ ጥቅም ስላለው አፈርን ማከም እጅግ በጣም ጠቀሜታ አለው ማለት ነው። በተለይ ደግሞ ሃይላንድ አካባቢ ከፍ ያለ አልቲቲዩድ ያላቸው ኤሪያዎች አካባቢ አሲዲቲ ስለሚበዛ ይሄንን መጠቀም እጅግ በጣም ያስፈልጋል ማለት ነው። በየ4 ዓመቱ አፈርን ትሪት ማድረግ ውጤታማ ያደርገናል ማለት ነው። የዛሬው ሀሳብ ይሄን ይመስላል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። እንደተለመደው ሰብስክራይብ ማድረግ አይረሳ። ቤተሰብ መሆን ትችላላችሁ። እንደዚህ አይነት የግብርና ሀሳቦች እንዲደርሷችሁ ሀሳቦቻችሁን በኮሜንት ላይ ብታስቀምጡልኝ የተለያዩ ቪዲዮዎችን እንድሰራላችሁ ስለሚጠቅመኝ ማለት ነው። ስለነበረኝ ጊዜ እጅግ አድርጌ አመሰግናለሁ።